እንዳለህ ነው ካለህ ነው እና የራስን ጥረት ያስፈልጋል። የራስን ጥረት ያስፈልጋል። አላህ በዚያ ላይ ያግዛችኋል። ሌላ የፈለግኩት የመያዝ አቅማችን እንደዚህ የተለያየ ሊሆን ይችላል። እሺ ለማንኛውም ልንገርሽ እንዴት እንዳፈዝኩኝ። እኔ ቁርአን ሳያፍዝ አንዴ መጀመሪያ አከተምኩ እያየሁኝ ማለት ነው። እሱን አይቼ ከከተምኩኝ በኋላ ጥረት አድርጋችሁ መቅራት አለባችሁ። እሺ በደንብ በቃ ምንም ሳትሳሳቱ መሆን አለባችሁ። እያያቸውም ስትቀሩ ራሱ አንዳንዴም ትሳሳት ትችላሉ። ያን አይደለም እያልኩኝ ያለሁት አለ አይደል። ለምሳሌ ሁልጊዜ ይሆናል አይደል? አስተካክሉ። እንትንማ እንደዛ መሆን የለበትም። እኔ ጥረት አድርጌ ቀራሁኝና አንዴ ያከተምኩኝ ጨረስኩኝ። ከዚያ በኋላ ሂፍዝ ማፈዝ ሲጀምር እንዴት ነበር ያፈዝኩት? አንዱን ገጽ ደጋግማችሁ ትቀሩታላችሁ። ቢያንስ እንደ ችሎታ ነው። 10 ጊዜ ሊሆን ይችላል፣ 5 ጊዜ ደጋግማ ትቀረዋለህ አንዱን ገጽ። አንዱ ገጽ ስንት መስመሮች አሉት? 15 መስመሮች አሉት። ከዚያ ለሶስት ትከፍለዋለህ። ለሶስት ስትከፍለው 5 መስመር ይሆናሉ። ከዚያ የመጀመሪያውን 5ቷን መስመር አሁንም ደጋግመህ 5 ጊዜ የሚሆን ትቀራታለህ። በደጋግም ከቁጥር እያየህም ቢሆን የሆነ የምትይዘው እንትን ይገራልሃል። ከዚያ በኋላ ለማፈስ ስትጀምረው ጊዜ እስካሁን ገና እያየህ በመቅራት ላይ ነው። 5ቱን ደጋግመህ ከቀራህ በኋላ የመጀመሪያዋን መስመር ማፈስ ትጀምራለህ። ኢነ ለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን። እችን የመጀመሪያዋን መስመር ደጋግመህ ትቀራትና አሁንም ከዚያ ማፈስ ትጀምራለህ። የመጀመሪያዋን መስመር አፍዘህ እንደጨረስክ የሚቀጥለው መስመር ላይ ቀጣዩ አያ ላይ ትሄዳለህ። ቀጣዩ አንቀጽ ላይ ቀጣዩን አንቀጽ ካፈዝክ በኋላ የመጀመሪያዋንና ሁለተኛዋን አያይዘህ ደግሞ ታፍዛቸዋለህ፣ ትቀራቸዋለህ። ከዚያ ወደ ሶስተኛው አንቀጽ ትሸጋገራለህ። እሱንም መያዝ ትይዛለህ ደጋግመህ። ከዚያ እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጋር ትነሳና ሶስቷን አብረህ ትቀራቸዋለህ። ከዚያ አራተኛዋን በዚሁ መሰረት፣ ከዚያ አምስተኛዋን 5ቱን መስመር አያይዘህ ሳትሳሳት በደንብ አድርገህ ትቀራቸዋለህ። ከዛ ወደ ቀጣዩ 5 ትሸጋገራለህ። ልክ የመጀመሪያውን 5 በሰራህበት መንገድ ትሰራለህ። ይህንም ሁለተኛውን 5 እንደጨረስክ የመጀመሪያውን 5 እና ሁለተኛውን 5 በአጠቃላይ 10ሩን መስመር አያይዘህ ትቀራለህ። ከዚያ የሶስተኛውን 5 በዚያው መሰረት ትሰራለህ። እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጀምረህ አንዱን ገጽ ሙሉ ትቀራለህ። ከዚያ በዚህ መሰረት አንዱን ገጽ አፍዘህ ጨረስክ። እሱን ደጋግመህ ትቀራለህ። ከዚያ ሁለተኛ ገጽ በዚሁ መሰረት፣ ሶስተኛ እያልክ ትሄዳለህ። በዚህ መሰረት በቀን ሂፍዝ ስጀምር ገና የመጀመሪያ ቀን አስታውሳለሁ የማፈዝ ፍላጎት በጣም ነበረኝ እና ከሱረቱ ናስ እስከ ሱረቱ ሐቅ ድረስ ነው በአንድ ቀን ያፈዝኩት። ወላሂ በአንድ ቀን። ከዚያ በኋላ ያለውን ደግሞ እስከ ሱረቱ እንትና ድረስ ዋቂያ ድረስ አፈዝኩኝና ከሱረቱል ዋቂያ በኋላ ትንሽ ቆይቼ ነበረ። ሱረቱል ዋቂያ ከበድ አለችኝና በቃ ተውኩት የተወሰነ ጊዜ። ከዛ እንደገና ተመልሼ ጀመርኩኝ። ሱረቱል ዋቂያን ጨረስኩኝ። ከሱረቱል ዋቂያ በኋላ ሱረቱል ረሕማን አለ። ከሱረቱል ረሕማን እስከ አሕቃፍ ድረስ ሐሚም ድረስ ያለውን ወአለይኩም ሰላም ወረሕመቱላሂ ወበረካቱ እስከ ሐሚም ድረስ ያለውን ደግሞ እንዴት እንዳፈዝኩ አስታውሳለሁ። ቁርአን ሳልገባ በፊት ወንድሜ ልብስ ዩኒፎርም ሲሰፋ ስለነበር የዛኔ በሚሰፋ ጊዜ በረመዳን ላይ ቁርአን እንትን አይልም ነበር። ማን ነው ቁርአን ብቻ ነበር የሚከፍተው ቤት ውስጥ፣ ሙዚቃ አይከፍትም። ሙዚቃ ያዳምጣል ግን እንትን አይልም ነበር። የመጀመሪያው አንዱ ቁርአን ብቻ ነበር የሚከፍተው በረመዳን። ያን የሚከፍተውን እኔ ቁርአን ሳልገባ በፊት ዝም ብዬ በመስማት ብቻ አፍዤ ይዤው ነበር። ገብታችኋል? ልክ እዚያው ከሱረቱ ረሕማን እስከ ሱረቱ አሕቃፍ ድረስ ያለውን ብቻ ያን የሱደይስና ሽሮይን ነበር አስታውሳለሁኝ። በማዳመጥ ብቻ ይዤው ነበረ። መጨረሻም እሱን ልክ እዚያ ቦታ ላይ ስደርስ ጊዜ ምንም ጊዜ አልወሰደብኝም፣ ያንን አፈዝኩት።
ብቻ እንድታፍዝ የነገርኩበት መንገድ ያንን መንገድ ተጠቀመው። እሱ ነው አሪፍ። በዛ መንገድ ማፈዝ ትችላለህ። ማንበቡ ላይስ እንዴት ታየዋለህ? ማንበቡ ላይ ማለት ስትሬት ለማንበብ ጥርት አድርጎ ለማንበብ አሁን ለምሳሌ አልሐምዱሊላህ እኔ ቁርአን አነባለሁ ግን ጥርት አድርጌ አይደለም እና አንዳንድ ቦታዎች ላይ ሄድና የሆነ ቦታ ላይ ፊደል መጥፋት አይደለም አውቀዋለሁ ግን ስታክ የማድረግ ነገር አለ፣ የመቆም ነገር ነው። እኔ መጀመሪያ ላይ እንደዛ ስንሆን ጊዜ እሱ መጀመሪያ ላይ ያለኮ ነው። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ለሁለት ከፍለዋቸዋል ቁርአን የሚቀሩ ሰዎች። አልማሂሩ ቢልቁርአን መዐ ሰፈረት ልኪራም ልበረራ ወለዚ የተተዕተዑ ፊህ ለሁ አጅራን አሉ። ቁርአንን አሳምሮ የሚቀራ ሰው እርሱ ደረጃው ከመላእክቶች ጋር ነው አሉ። ይህ ማለት ምንም ሳይሰፍ የሚቀራ ሰው አለ ያ ነገር ግን እየተወላገደ እየተሳሳተ እያስተካከለ የሚቀራ ሰው ለእርሱ ደግሞ ሁለት ምንዳ አለው አሉ። አየህ፣ ስለዚህ ከመጀመሪያው ነው የሰው ልጅ መጀመሪያ፣ ከዚያ በመቀጠል አሳምሮ ከሚቀሩት ይሆናል። ስለዚህ መቅራት ነው ደጋግመህ ከአስተማሪ ጋር። ኢነመል ዒልሙ ቢተዐሉም እንዳሉት ነቢ ሰለላሁ ዐለይሂ ወሰለም እውቀት የሚገኘው በመማር ነው ብለዋል። በተማርክና ባዳበርከ ቁጥር ይህ የምትወላገደው እንትን የምትለው ይስተካከላል ማለት ነው። እሺ ከላይ ያለሽው ልጅ ሰላም ብያለሁ። ሹክራን። ይሰማሻል? ሰላም ሰላም ሰላም፣ ደህና ነሽ?